ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? አለ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። እሺ ውዶቼ የት ጠፋሽ ያላችሁ ጓደኞቼ በሙሉ ኢትዮጵያ ስለገባሁኝ ነው እና ከዚህ በፊት በሰላም ግቢ ላላችሁ ሁሉ ከልብ አመሰግናለሁ። ይቅርታ እስካሁን ድረስ ያው መልዕክት ያላስተላለፍኩትም የኮኔክሽን እጥረት ስላለ ነው። ለዛ ነው መልዕክት ያላስተላለፍኩትና በሰላም ገብቻለሁ። በሰላም ከቤተሰቦቼ ጋር ተቀላቅያለሁ። እግዚአብሔር ይመስገን ውዶቼ። እና በሰላም ገብቻለሁ ውዶቼ፣ እግዚአብሔር ይመስገን። ተመልካቾቼ ያው የኮኔክሽን እጥረት እና ደግሞ እንደገባሁ ትንሽ ያው የአየር ግጭት ያው ከሀገር ወደ ሀገር ሲቀየር የአየር ግጭት ይኖራል። ብዙ ነገር አለ፣ መታወም አለ፣ ምግብ አለመስማማት አለ፣ ብዙ ነገሮች ስላለ ለዛ ነው እየጠፋሁት። ትንሽ አሞኝ ነበረ እንደገባሁ አካባቢ የአየር ግጭት ብለው ያፍኑ ነበር ያው ምግብም እና አሁን ላይ ግን እግዚአብሔር ይመስገን በጣም ሰላም ነች። በሰላም ግቢ ላላችሁ ሁሉ ከልብ ነው ማመሰግናችሁ። በሰላም ገብቻለሁ። በሰላም ከቤተሰቦቼ ጋር ተቀላቅያለሁ። ቤተሰቦቼ ሁሉ በሰላም ያገኘሁት እግዚአብሔር ይመስገን። ወደ ኢትዮጵያ ወደሚሄ እናት ሀገር ገብቻለሁ ልጆቼ። ለዛ ነው የጠፋሁት። ብዙ ጓደኞቼ ምንሽ ነው የጠፋሽው ምናምን ብላችሁኛል እና ያው መልዕክት ስላላስተላለፍኩኝ ይቅርታ። ወዶቼ ይህን ይመስላል። እግዚአብሔር ይመስገን። ያው እንግዲህ ኢትዮጵያ ጥሩና በጣም ተቀይራለች። አሪፍ ነው። ያው ትንሽ የጊዜ ሁኔታ ትንሽ ቢያስከፋ ጥሩ ነው። እግዚአብሔር ይመስገን። እዛ ሆነ እንደምንሰማው ግን አይደለም። እኔ እዛ እያለሁ እውነቴን የምላቸው ወደዚህ ሳልመጣ በፊት ማለት ነው በጣም በቃ የምሰማቸው ነገሮች በጣም ያስፈራኝ ነበር። ወደ ኢትዮጵያ ራሱ መምጣት በጣም ፈራ ነበር። እኔ ራሱ ለመምጣት በጣም ብዙ ጊዜ ቆይቻለሁ ካሰብኩኝ፣ ግን እንደዚህ በቃ ጥሩ ነገር ስለ ሀገራችን ስለማልሰማ ምናምን በቃ ነገ ዛሬ እያልኩ ጊዜ ሳላውቅ ረጅም ጊዜ እና መምጣት የምትፈልጉ የምታስቡ ልጆች ካላችሁ እውነት ይመላችሁ። እግዚአብሔር ይመስገን እንደሚወራው አይደለም። እግዚአብሔር ይመስገን ሰላም ነው። ያው የተወሰነ ቦታ ላይ እንጂ ያለው ችግር እግዚአብሔር ይመስገን ሰላም ነው። እንደሚወራው አይደለም። ወደ ኢትዮጵያ መግባት የምትፈልጉ እህቶቼ ካላችሁ እውነቴን ነው ብላችሁ ቤተሰቦቻችሁን ማታስቡ አትፉ። እንደሚወራው አይደለም። እውነቴን ነው ብላችሁ መታችሁ ስታዩ ነው ሁሉ ነገር የምታውቁት። አሪፍ ነው እና እዚህ መታችሁ ስታዩ ሁሉ ነገር የምታውቁት። እኔ አሁን እዛ ገና ስነሳ በቃ ጭንቀት ይዞኝ ነበረ። የሚወራው ነገር በቃ ጥሩ ነገር ስላልሆነ አሁን እጅ እንዴት ነው አንድ የቤተሰብ ናፍቆት አለ። ቤተሰብ ማየት ጓጓለሁ፣ አገሬ ማየት ጓጓለሁ። ግን ረብሻ እየተባለ በቃ ይህን ነገር ስሰማ ውስጥ ይረብሽ ነበረ። እውነቴን ነው የምላችሁ። አሁን ግን ከመጣሁ በኋላ እግዚአብሔር ይመስገን ያው የተወሰነ ቦታ ነው እንጂ ያው የተወሰነ ቦታ ረብሻ ይኖራል አለ። ግን እግዚአብሔር ይመስገን እንደሚወራው አይደለም፣ ሰላም። ስለዚህ አታስቡ፣ አትፍሩ ነው የሚለው ሀገር ውጭ ያላችሁ እህቶቼ እና እግዚአብሔር ይመስገን እህቶቼ በሰላም ገብቻለሁ። በሰላም ግቢ ላላችሁ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ እህቶቼ፣ እወዳችኋለሁ።
ጁስ እንጠጣ ወዶቼ። ካፌ ቁጭ ብዬ ነው። እና እንዴት ናችሁ? ሰላም ናችሁ? ስራ እንዴት ነው? ውዶቼ ከሀገር ውጭ ያላችሁ ወንድሞቼ እንዴት ናችሁ? ሁሉ መልካም በርቱ። እሺ ውዶቼ ከሀገር ውጭ ያላችሁ እህቶቼ በርቱ። እስኪያልፍ ያልፋል ይባል የለ መበርታት መጠንከር አለባችሁ። እውነቴን ነው የምላችሁ። ለፍታችሁ ጥራችሁ ኢትዮጵያ ሀገራችሁ ላይ መታችሁ የልፋታችሁ የድካማችሁ ውጤታማ የሆነ ነገር ስታዩ እንዴት እንደሚያስደስት እውነቴን ነው የምላችሁ። ያኔ የደከምነውን ያሳለፍነውን ችግር በኋላ እንዲህ ውጤታማውን ቁም ነገር ላይ ያንን ነገር የድካማችንን ውጤት ስናውለው እውነቴን ነው የምላችሁ እንዴት እንደሚያስደስት በጣም ነው የሚያስደስተው። እና በርቱ ነው የምለው። ልጆች መጠንከር አለባችሁ። በርቱ። እውነቴን ነው የምላችሁ። የዛሬ ድካማችሁ ልፋታችሁ ማለት ለፍታችሁ ደክማችሁ የምታገኙት ደግሞ እንዴት ደስ እንደሚል በጣም ደስ የሚለው። ምክንያቱም እኔ ደግሞ የምመክራችሁ ነገር ቢኖር እህቶቼ ከሀገር ውጭ የምትኖሩት እህቶቼ እውነቴን ነው የምላችሁ አብዛኛው እህቶቻችን አካውንት በቤተሰብ በምናምን ብር የምታስገቡ ልጆች አላችሁ። እንደዛ መሆን የለበትም። እሺ ወደ የለባችሁ በራሳችሁ አካውንት ማስገባት አለባችሁ። ለምን ትንሽ ያለ ለቤተሰብ መርዳት ከፈለጋችሁ ለብቻ መላክ ለብቻ የተወሰነ መላክ አለባችሁ እንጂ እንዳለ ብራችሁ ለቤተሰብ አታስቀምጡ። እውነቴን ነው የምላችሁ። ብዙ እህቶቻችን ይሸወዳሉ። እነዚህ ቤተሰብ አንርዳ አይደለም ቤተሰብ ያው መርዳት ያለ ነው ያቅማችንን ያህል ግን በአካውንታችን ብራችን ማስቀመጥ አለብን። ለፍተን ደክመን ስንመጣ ሀገራችን ላይ ያንን ነገር ስናገኝ ያስደስተናል። የልፋታችን የድካማችን ውጤት ስለሆነ ግን አንዳንድ እህቶቻችን በቤተሰብ በወንድም በእህት ምናምን አካውንታቸውን ብራቸውን ያስገቡና መጨረሻ ላይ መተው እዚህ ያን ብር አያገኙትም። ግን ለረጅም ዓመት ለፍተዋል፣ ደክመዋል። እዚህ መተው መልሰው ደግሞ የአይምሮ ጭንቀት እንደዚያ ነገር ከመከሰቱ በፊት መጠንቀቅ አለባችሁ። በራሳችሁ አካውንት ማስገባት እውነቴን ነው የምላችሁ እና እንደዛ ነው ማድረግ ያለባችሁ ነው የምለው። ልጆቼ መሸወድ የለብንም በፍጹም። የፈለገ ቢሆን እኮ ቤተሰቦቻችንን ቢሆን እውነቴን ነው የምላችሁ ከሌለን አይወዱንም። እውነቴን ነው የምላችሁ ሲኖረን ነው የሚወዱ። ከሌለን ማንም የሚወደን የለም። ከሌለ የለህም ነው ባሉ ስለዚህ እህቶቼ እውነቴን ነው የምላችሁ ልፋታችሁ የድካማችሁ ውጤት ብራችሁ ማጥፋት የለባችሁ። መያዝ አለባችሁ ነው ብራችሁ በአካውንታችሁ ማስገባት እዛ ማድረግ የለባችሁ። ልጆቼ መሸወድ የለባችሁ። እውነቴን ነው የምላችሁ መሸወድ የለባችሁ። የአረብ ሀገር ያየ ሰው ያውቀዋል። ያላየ ሰው ምንም አይመስለውም። ስለዚህ መጠንቀቅ አለባችሁ። በፍጹም መሸወድ የለባችሁ ልጆቼ። ውዶቼ እህት ወንድሞቼ ከሀገር ውጭ ያላችሁ እህት ወንድሞቼ እግዚአብሔር አምላክ በሰላም ለሀገራችሁ ምድር ያብቃችሁ። እውነቴን ነው የምላችሁ በሰላም ለሀገራችሁ ምድር ያብቃችሁ።
ቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ልጅ ጥሎ የሚሄደ የልጅ ናፍቆት ይኖራል። ብዙ ነገር አለ። እውነት ነው። ሰው መቼ ሞቶ አይሰደድም። ስለዚህ እግዚአብሔር አምላክ በሰላም ለሀገራችሁ ምድር ያብቃችሁ ነው የምለው። እህቶቼ በርቱ፣ ጠንክሩልኝ። ከሀገር ውጭ ያላችሁ እህቶቼ በርቱ፣ እህቶቼ በርቱ። እውነት ነው። ጠንከራ እግዚአብሔር አምላክ በሰላም ለሀገራችሁ ምድር ያብቃችሁ ነው ውዶቼ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ የዶላ ምልክት መጫ እንዳረሱ። ያላችሁ አስተያየት ልክ መሰርጻፍ ውዶቼ ያዋለውን በሌላ ጊዜ እስክንገናኝ ሰላም ሁኑልኝ። ወዳችኋለሁ። እንድትደማ አረጋችሁ ውዶቼ። ሰላም ሁኑልኝ። ባይ ባይ።